ቤተሰብ ከሚሰጠው ገንዘብ ቆጥቦና በብድር ወደ ትሬዲንግ ስራ የገባው ዩኒቨርሲቲ ተማሪ ታዳጊ እንደ አውሮፓውያን አቆጣጠር በ2020 ምሽት ላይ በመኝታ ክፍል ውስጥ እንዳለ ከብሮከሩ በስህተት አስደንጋጭና ይሆናል ብሎ ያልጠበቀው የኖቲፊኬሽን መልእክት ይደርሰዋል። እናም ከብሮከሩ በስህተት በተላከ መልእክት ማንም ፈጽሞ ያልገመተው ስለ ታዳጊው አሌክስ ካሪን መጨረሻ በዛሬ ቪዲዮአችን እንመለከት ይሆናል። በስልኩ የደረሰው የኖቲፊኬሽን መልእክት ምን ይሆን? እንዲሁም አንድ ሰሞን ላይ ዓለምን ያነጋገረና ምናልባት በትሬዲንግ ኢንዱስትሪ ላይ ያልተለመደ ጉድ ያስባለው የታዳጊውስ መጨረሻ ምንድነው? Their trading app Robinhood is under new scrutiny as part of a lawsuit centered on a tragedy. እንደ አውሮፓውያን አቆጣጠር በ2020 ጸደይ ወቅት ላይ የኮቪድ-19 ወረርሽኝ ዓለምን መቆጣጠር በጀመረበት ወቅት በመላው ዩናይትድ ስቴትስ የሚገኙ ዩኒቨርሲቲዎች ተዘግተዋል። አሌክስ በስኮላርሺፕ የተመዘገበበት የኔብራስካ ዩኒቨርሲቲ ተማሪዎች የቫይረሱን ስርጭት ለመግታት ዶርማቸውን ለቀው ወደ ቤት እንዲመለሱ ታዘዋል። ምንም እንኳን ይህ መስተጓጎል በድንገት ቢሆንም ሁል ጊዜ ከቤተሰቡ ጋር ይቀራረብ የነበረው አሌክስ በትውልድ ከተማው ናፐርቪል ኢሊኖይ ቺካጎ ወጣ ብሎ ከነሱ ጋር ጥሩ ጊዜ የሚያሳልፍበትን አጋጣሚ ተመለከተ። የኮቪድ-19 ወረርሽኝም ዓለምን እንደያዘ በሚሊዮን የሚቆጠሩ ወጣቶች ወደ ኢንተርኔት ዓለም ገብተዋል። አሌክስም ከነዚያ ወጣቶች መካከል አንዱ ነበርና በቤት ውስጥ እያለ የስክሪን መዝናኛዎች በመመልከት ጊዜውን ሲያሳልፍ ምሽት ላይ በኪችን ውስጥ ተቀምጦ ከእናቱ ዶሬቲ ጋር ረጅም ውይይቶችን ያደርግ ነበር። በውይይታቸውም መሃል ከትምህርት ቤት እስከ ሕይወት ግቦቹ ድረስ ያነሱ ነበር። በአንድ ቀን ምሽት ምንም እንኳን ስለ ቢዝነስ እየተማረ ቢሆንም ከኮሌጅ በኋላ ምን ማድረግ እንደሚፈልግ እንደማያውቅ በመግለጽ ስለ ወደፊቱ ጊዜው እርግጠኛ ለመሆኑን ገለጸ። የሚያውቀው ነገር ሰዎችን መርዳት እንደሚፈልግ ነበር። በመጨረሻም መሰላቸት አሌክስን አዳዲስ ፍላጎቶች እንዲመረምር አደረገ። ራሱን እንደ ዕለት ተዕለት ሰዎች መድረክ አድርጎ ለማርኬቱ የሚያቀርብ የሮቢን ሁድ በፍጥነት በማደግ ላይ ያለ የስቶክ መገበያያ መተግበሪያ ያገኘ። አፕሊኬሽኑ ተደራሽ እንዲሆን ታስቦ ነው የተነደፈው እና ምንም ጉልህ ቅድመ ክፍያ አልነበረው። እንዲሁም የግብይት ልምዱን ከሌሎች አሻሽሎ አቅርበዋል። ይህም የአክሲዮን ገበያው ቀላልና አሳታፊ እንዲሆን አድርጎታል። አሌክስም ካጠራቀመው ጥቂት $1000 በመጠቀም በሮቢን ሁድ መገበያየት ጀመረ። መጀመሪያ ላይ መጠነኛ ስኬት አግኝቶ ደስታውን ለቤተሰቡ አካፍሏል። ወላጆቹም አልተጨነቁም፣ ምክንያቱም አሌክስ ሁል ጊዜ በገንዘብ ጠንቃቃ ነበርና ብዙም ያልተጠና የገንዘብ ውሳኔዎችን አያደርግም ነበር። ከዚህ በላይ የሮቢን ሁድ አካውንቶች ለጀማሪዎች ከ$10,000 በላይ ሊደርስ የሚችለውን ኪሳራ የሚከለክል ዘዴ ነበራቸው። ነገር ግን አሌክስ በራስ መተማመን ሲያገኝ በመተግበሪያው ተጠቅሞት ማያውቀውን አንድ ነገር አስተዋለ። ኦፕሽን ትሬዲንግ። ኦፕሽን ትሬዲንግ ማለት ከስቶክ ትሬዲንግ ጋር በተያያዘ ስቶኩን ከመግዛት ይልቅ ከአንድ ስቶክ ጋር የተገናኙ ኮንትራቶችን የምትገዙበትና የምትሸጡበት የኢንቨስትመንት አይነት ነው። ኦፕሽንን ተጠቅማችሁ ስትገዙ በኦፕሽን ሴለሩ የመግዛት መብት ታገኛላችሁ ማለት ነው። ለምሳሌ አንድ ስቶክ $100 እያለ ብትገዙና ወደ $200 ቢያድግ $10 ትሬድ ለገባችሁበት ከፍላችሁ $90 ትርፋችሁን ማግኘት ትችላላችሁ። ነገር ግን ስቶኩ እናንተ ከገመታችሁት በተቃራኒ ከሄደ $10 ብቻ ታጣላችሁ ማለት ነው። እንደ ሮቢን ሁድ ያሉ ብሮከሮች ደግሞ ኦፕሽን ትሬዲንግን ከሌቨሬጅ ጋር ያቀርባሉ። ሌቨሬጅ ማለት ትልልቅ ትሬዶችን ለመግባት ከብሮከሩ የምትበደሩት ገንዘብ ማለት ነው። ሌቨሬጅን በመጠቀም በትንሽ መጠን ትልልቅ ትርፎችን ማግኘት ትችላላችሁ። ግን በዛው ልክ በትንንሽ መጠን የገባችሁትን ትልልቅ ኪሳራ ይዞባችሁ ሊመጣ ይችላል።
አሌክስ የኦፕሽን ትሬዲንግን ከተመለከተ በኋላ ወደ ኦፕሽን ትሬዲንግ የሚያስገባውን መተግበሪያውን ይጫነዋል። ነገር ግን ሮቢንሁድ ወደ መተግበሪያው ከመግባታችሁ በፊት ቅድሚያ ልምድ ያላችሁ ትሬደር እንድትሆኑ ይፈልጋል። ምክንያቱም ኦፕሽን ትሬዲንግ በጣም ሪስኪ የትሬዲንግ አይነት ስለሆነ ነው። አሌክስ ስማርትና በትሬዲንግ ሞቲቬትድ ቢሆንም ስለ ኦፕሽን ትሬዲንግ ምንም አይነት እውቀት አልነበረውም። ኦፕሽን ትሬዲንግ በአፕሊኬሽን ላይ ሲመለከተው የሚለው ነገር ቢኖር አውቃለሁ፣ ምንም ስለ ኦፕሽን ትሬዲንግ ማውቀው ነገር የለም፣ ስለዚህ በምንም አይነት መንገድ ወደዚህ ልገባ አልችልም። ነገር ግን ወሰነና እስቲ አየዋለሁ፣ ከተቀበሉኝ እድሌን ልሞክር ብሎ ወደ ኦፕሽን ትሬዲንግ የሚያስገባውን ፎርም ሞላ። ከዛም ባልጠበቀው መንገድ ተቀባይነትን አገኘ። እውነታው ግን የአፕሊኬሽን ጀማሪ ትሬደሮችን ልምድ ካላቸው ትሬደሮች የሚለይ ጥብቅ ቁጥጥር አልነበራቸውም። አሌክስም ስለተቀበሉት በጣም ተገርሞ ይህንን ነገር እስኪጠቀሙ በጣም ጓጉቶ ስለነበረ ወዲያውኑ ኦፕሽን ትሬዲንግን ጀመረ። ጅማሬው ላይ አሪፍ ነበር፣ የተወሰኑ ትርፎችን ማግኘት ጀመረ። ከዛ ግን ነገሮች መቀየር ጀመሩ። እንደ አውሮፓውያን አቆጣጠር ጁን 11 በስልኩ በኩል ከሮቢንሁድ የተላከለትን ኖቲፊኬሽን ይመለከታል። ኖቲፊኬሽኑም ከፍቶ ሲመለከተው አካውንቱ እንደታገደና ከዚህ በኋላ ምንም አይነት ትሬዶችን መክፈትም ሆነ ገንዘብ ማውጣት እንደማይችል ተመለከተ። ከዚህም በላይ ግን ያልጠበቀው ነገር የተፈጠረው ከመልእክቱ በታች የአካውንት ባላንስ ሲመለከት ነው። ማይነስ $730,000። አሌክስም ወዲያውኑ ለሮቢንሁድ ከስተመር ሰፖርት በስህተት እንደሆነና ትሬዱን ከመውሰዱ በፊት ምን ያህል ሊያጣ እንደሚችል እንዳሰላና ቢበዛ $10,000 እንጂ $730,000 እንደማይሆን አያይዞ መልእክቱን ይልክላቸዋል። ከትንሽ ደቂቃ ቆይታም በኋላ ከሮቢንሁድ ምላሽ የያዘ ኢሜል ይገባለታል። ነገር ግን ያንን መልእክት የላከው አውቶሜትድ የሆነ ሲስተም ነበር። ምላሹም መልእክቱን አይተነዋል፣ አሁን ላይ ቢዚ ስለሆንን በቻልነው አቅም ተመልክተን ምላሽ ምንሰጥ ይሆናል ሚል ነበር። በዚህም ሰዓት ላይ አሌክስ በስልኩ ላይ የተመለከተው የኔጌቲቭ አካውንት መጠን በጣም ድንጋጤ ውስጥ ስላስገባው ኢሜሉን ከተመለከተ በኋላ በአፕሊኬሽኑ ላይ ስህተት እንደሆነ የሚያሳይ ነገር ካለ ብሎ መፈለግ ጀመረ። ግን ምንም ሊያገኝ አልቻለም። ከትንሽ ሰዓታት ቆይታም በኋላ አሌክስ በአልጋው ላይ ሆኖ ምንም እንቅልፍ ሊወስደው ስላልቻለ ከአልጋው ላይ ተነስቶ ወደ ሮቢንሁድ ከስተመር ሰፖርት ይህ ነገር ስህተት ስለሆነ አካውንቱን ቼክ አድርገው ምላሽ እንዲሰጡትና ለ$700,000 ዕዳ የሚያጋልጥ ምንም አይነት መንገድ እንደሌለ አስረድቶ መልእክቱን በድጋሚ ይልክላቸዋል። ነገር ግን አሁንም የመለሰለት የሮቢንሁድ ሰራተኛ ሳይሆን የአውቶሜትድ ሲስተም ነበርና በመልእክቱ ላይ እንደተመለከቱትና ቢዚ ስለሆነን በቅርቡ ምላሽ እንሰጣለን የሚል ነበር። ከተወሰኑ ሰዓታት ቆይታም በኋላ 3:26 AM ላይ አሌክስ በድንጋጤ ውስጥ ሆኖ በክፍሉ ዙሪያ እየተዟዟረ ምላሽ ሲጠብቅ ቆይቶ በስልኩ ላይ ከሮቢንሁድ ሌላ መልእክት ይደርሰዋል። አሌክስም ገና መልእክቱን ከፍቶ ሳይመለከተው ኡፍ ተመስገን፣ በስተመጨረሻም ስህተት እንደሆነ የሚያስረዳኝ ሰው ተገኘ ብሎ እያሰበ ሳለ መልእክቱን ከፍቶ ሲመለከተው ፈጽሞ እሱ ካሰበው ተቃራኒ ሆኖ አገኘው። መልእክቱም መጀመሪያ ርዕሱ ላይ አፋጣኝ እርምጃ እንፈልጋለን የሚል ነበር። ይህም መልእክት ማስጠንቀቂያ ያዘና በአፋጣኝ የመጀመሪያውን የዕዳውን ክፍያ $170,000 በሚመጡት ትንሽ ቀናቶች ውስጥ እንዲከፍልና ማይከፍል ከሆነ ግን ሕጋዊ እርምጃ እንደሚወስዱ አስጠንቅቀው ነገሩት። አሌክስም በፍርሃት ውስጥ ተዋጠ። ለቤተሰቦችም ለመናገር ፈራ። ብቻውን ክፍል ውስጥ ተቀምጦ አሁንም ለሶስተኛ ጊዜ እየለመነ አንዳችሁ እንኳን አካውንቴን እዩልኝ፣ ስህተት ነው የሚሆነው እባካችሁ ብሎ ለሮቢንሁድ በድጋሚ መልእክት ላከ። ነገር ግን አሁንም በድጋሚ ያገኘው ያንኑ አውቶሜትድ ሲስተም ነበር። አሌክስም ምድር እንደተገለባበጠችበት እያሰበ ሌሊቱን ሙሉ እንቅልፍ ሲወስደው በአልጋው ላይ ይገላበጥ ጀመር።
የተጠየቀውን ገንዘብ ከየትም አምጥቶ መክፈል እንደማይችል ያውቀዋል። ሳይከፍል ከቀረ ደግሞ የሚጠብቀው ወይ እስር ቤት ወይ ደግሞ ይህንን ሁሉ ብር ወደ ቤተሰቡ ሄዶ ኑሯቸውን ሊያመሰቃቅልበት ሆነ። ለሚወደው ሰው ደግሞ እንደዚህ ማድረግ አይደለም ገና ሐሳቡ ራሱ ለአሌክስ ሕመም ፈጠረበት። ስለዚህ ይህንን ነገር ፈጽሞ እንዳማራጭ ሊወስዱ አልፈለገም። በማለዳ ፀሐይ በወጣችበት ጊዜ አሌክስ ምን ማድረግ እንዳለበት ወሰነ። ስልኩን አነሳና የሮቢን ሁድ አፕሊኬሽን ከፍቶ የኔጌቲቭ አካውንት የሚያሳየውን ገጽ ስክሪንሾት ካነሳው በኋላ ላፕቶፑ ላይ ለቤተሰቦቹ ለምን ሊያደርግ ያለውን ነገር እንዳደረገ እንዲረዱት ረጅም ደብዳቤ ጽፎ እንዲያዩት የላፕቶፑ ፊት ለፊት ስክሪን ላይ ወይም ዴስክቶፕ ላይ ካስቀመጠ በኋላ ሳይክሉን ይዞ ከቤቱ ወጣ። ከትንሽ ሰዓታት ቆይታም በኋላ ፖሊሶች ቤተሰቦቹ ወደሚኖሩበት ቤት ይመጣሉ። ከዛም ልጃቸው በሚያሳዝን ሁኔታ እንደሞተና የሞተው ደግሞ እየበረረ ወደ ነበር ባቡር ራሱን ወርውሮ እንደሆነ ነገራቸው። ቤተሰቦቹም በጣም በመደናገጥ ይህ ሙሉ በሙሉ ከሚጠብቁት ውጪ እንደሆነና ምንም ትርጉም ሊሰጣቸው እንዳልቻለ፣ አሌክስ ደስተኛ አስቂኝ ሰው እንደነበር፣ ለወደፊቱ እቅድ ያለው ሰው እንደሆነና ራሱን መጉዳት እንኳን እንደሚፈልግ አንድም ቀን ምልክት አሳይቶ እንደማያውቅ ተናገሩ። ቤተሰቦቹም የተነገራቸው ነገር ፈጽሞ እውነት አልመሰላቸውም ነበር። በዛው ቀን ዕለት በላፕቶፑ ከፍተው እሱ የጻፈላቸውን ደብዳቤ እስኪያገኙ ድረስ I lost the love of my life. I miss him more than anything. It's the kind of pain that I don't think it should be humanly possible. ደብዳቤውንም እሱ እንደጻፈው ስላወቁ ከፍተው ሲያነቡት እንዴት ወደ ሮቢን ሁድ ዕዳ እንደገባና የኔጌቲቭ ባላንሱን የሚያሳየውን ስክሪንሾት አያይዞ አስቀምጦላቸው ነበር። ቤተሰቦችን በመደናገጥ እንዴት ካምፓኒው ለ20 ዓመት ልጅ ላልሞላው ያውም ምንም ገቢ ለሌለው ከ$700,000 በላይ ብድር ይሰጣሉ ብለው በካምፓኒው ላይ በጣም ተበሳጩ። ነገር ግን አሌክስም ስለ ኦፕሽን ትሬዲንግ ያን ያክል እንደማያውቅ በጻፈው ደብዳቤ ላይ አምኗል። በተጨማሪም መኖር እንደሚፈልግ ነገር ግን ካለበት ችግር ቤተሰቦቹን ሳይጎዳ ለማውጣት ያለው ብቸኛ አማራጭ እንደሆነ አስቀምጦላቸው በሄደው ደብዳቤ ላይ ገልጿል። አሌክስም ራሱን ያጠፋው ቤተሰቦቹን ለመጠበቅ ያደረገው ነገር እንደሆነ አምኖ ነበር። I mean, basically, if this is true, then an erroneous email caused this young man's suicide. Yes. ነገር ግን ዓለምን ያስደነገጠው ነገር የተፈጠረው ከዚህ በኋላ ነበር። 24 ሰዓት ከሞላው በኋላ ሮቢን ሁድ ለአሌክስ ሌላ ኢሜል ይልኩለታል። ኢሜሉም ክፈል ያልነህ $730,000 ዕዳ በስህተት እንደሆነና ምንም ዕዳ እንደሌለበት በላኩለት ኢሜል ተናገሩ። ይህንን ከተመለከቱ በኋላ የአሌክስ ቤተሰቦች ድርጅቱን በቸልተኝነትና ፈጣን ድጋፍ ባለማግኘት ለልጃቸው ሞት ተጠያቂነት እንዳለበት በፍርድ ቤት ገትረው ተከራከሩ። ነገር ግን መጠኑ ባልታወቀ ገንዘብ ድርጅቱ ለቤተሰቦቹ ካሳ በመስጠት ጉዳዩ ከፍርድ ቤት እንዲነሳ አድርጓል። ግን ምንም አይነት ገንዘብ አሌክስን መመለስ አይችልም። ሮቢን ሁድም ከዚህ ስህተት በኋላ ተቀዛቅዞ የነበረውን የከስተመር ሰፖርት ላይ ኢንቨስት በማድረግ ችግሩን አስተካከለ። ከዓመታትም በኋላ የአሌክስ ቤተሰቦች ሊመረቅበት ከነበረው የኔብራስካ ዩኒቨርሲቲ በስሙ የመታሰቢያ ፈንድ በማቋቋም በዛ ዩኒቨርሲቲ ውስጥ ለሚገኙ ለአእምሮ ጤና ተቋማት $25,000 በአሌክስ ስም ድጋፍ አደረጉ። One night he says to me, he's like, Mom, I don't know what I want to do with my life yet, but I do know I want to help people.